ሰላም ተመልካቾቼ፣ ዛሬ ወደ አንካራ እንጓዛለን። ቪዲዮውን እስከ መጨረሻው ተመልከቱት። ቱርክ ሲባል ብዙ ሰዎች የሚመስላቸውና የሚያስቡት ኢስታንቡልን ነው። ነገር ግን የቱርክ እውነተኛ ውበት የሆነችው ከተማ ማን ናት? አንካራ ምንም እንኳን እንደ ሌሎች ወይም እንደ ኢስታንቡል በባህር ዳርቻ ባይኖራትም የራሷ የሆነ ሰዎች የሚማርክ ውበት ያላት፣ በህንፃዎቿ ባላት ዘመናዊ ሰዎች ዘንድ እንድትወደድ አድርጓታል። በከተማ ውስጥ ያሉ ህንፃዎች፣ ሰፋፊ አደባባይ፣ ውበት የሆነ ድንጋዮች የከተማዋን ክብር ያሳያሉ። በቀንና በሌሊት በመብራት ያሸበረቁ በመሆናቸው ልብን ይማርካሉ። ዘመናዊ መንገዶቿ፣ ዘመናዊ ህንፃዎቿ፣ ዘመናዊ መናፈሻዎቿ በአጠቃላይ ተደምረው አንካራን ውብ ከተማ አድርጓታል። አንካራ ውስጥ ብዙ መናፈሻዎች፣ መዝናኛዎች፣ አረንጓዴ ተፈጥሮ ቦታዎች እና ለሰዎች ልጅ ተስማሚ የሆኑ ሰላም የተሞላባቸው የአየር ንብረት አላት። በአንካራ ውስጥ በጣም ብዙ የመንግስት ሰራተኞች አሏት። ከተለያየ ሀገር የሚመጡ ዲፕሎማቶች እና የውጭ ዜጎች ይኖሩባታል። በባህር ቋንቋ እና የህይወት ልምድ ያላቸው የተለያዩ ሰዎች የሚኖሩባት፣ ብዙ ወጣቶች ያሉባት፣ ባህልና ዘመናዊነትን የተዋሃደባት ከተማ አድርጓታል። በአንካራ ውስጥ አብዛኛው ህዝብ እስልምናን ይከተላል። መስጊዶች በከተማዋ ውስጥ በብዛት አሉ። በረመዳን ወቅት በተለይ መልኩ ምሽት ላይ እንቅስቃሴ ይጨምራል። የአንካራ ህዝብ በእንግድነት ተቀባይነት በጣም ይታወቃል። ቡና ወይም ሻይ መጠጣት የባህላቸው አንዱ ክፍል ነው። ማንኛውም የቤት ሰው ወይም እንግዳ ቢሆን ወደ ቤት ሲገባ ጫማ ማውለቅ የተለመደ ነው። ምግባቸው ሲመገቡ ቤተሰብ በአንድ ላይ በጠረጴዛ መመገብ አስፈላጊ ባህል ነው ብለው ያምናሉ። በአንካራ ወጣቶች ዘመናዊ አኗኗር ይኖራሉ። ተማሪዎች ከተለያዩ የቱርክ ክልሎች እና ከውጭ ሀገሮች ይመጣሉ። በካፌ ውስጥ መዝናናትን፣ ጊዜ ማሳለፍን፣ በቤተ መጻሕፍት ውስጥ ማንበብን፣ በቡድን እንቅስቃሴ ማድረግን፣ ሙዚቃ፣ ፊልም፣ የባህል ዝግጅትን በብዛት ያካሂዳሉ። ብዙ ወጣቶች በመንግስት ቢሮ ውስጥ ይሰራሉ። አንዳንዶች ደግሞ በቴክኖሎጂ እና በግል ንግድ ይሰማራሉ። ወጣቶቹ ዘመናዊ አስተሳሰብ አላቸው፣ ነገር ግን ባህላዊ እሴቶቻቸውን ያከብራሉ። በአንካራ ያሉ ወጣቶች ትምህርት የሚያስቀድሙ፣ ዘመናዊ እና ንቁ ናቸው። አለባበሳቸው ጂንስ፣ ቲሸርት፣ ስኒከር በጣም የተለመደ ነው። ክረምት ቅዝቃዜ ስለሆነ ረጅም ኮትና ቡትስ ጫማን ይጠቀማሉ። በአንካራው ባህላዊና ሃይማኖታዊ አለባበሶች አላቸው። የዩኒቨርሲቲ ተማሪዎች ቀላልና ምቹ ልብስን ይመርጣሉ። በመንግስት ቢሮ የሚሰሩ ወጣቶች ከፍተኛና የተደራጀ አለባበስን፣ ሱፍን፣ ሸሚዝን ይለብሳሉ። በሰርግ፣ በበዓላት ጊዜ በጣም ውብ እና የተለያየ ልብስን ይለብሳሉ። ባህላዊ የቱርክ ልብሶች አንዳንድ ጊዜ ይታያሉ። የአንካራ ወጣቶች አለባበስ ዘመናዊ ቀላቅለው አንዳንዴ ባህላዊ ነው። እንደ አውሮፓ ፋሽን ተጽዕኖ ቢኖረውም ባህላዊ እሴቶቻቸው ግን አልጠፋም። አንካራ የቱርክ ዋና ከተማ ብቻ ሳትሆን በኢንዱስትሪ ዘርፍም ጠንካራ ማዕከል ናት። በተለይ መኪና በማምረት የታወቀች ናት። የንግድ መኪኖች፣ አውቶቡሶች፣ የኤሌክትሪክ መኪኖች፣ ዘመናዊነት፣ የቴክኖሎጂ አዳዲስ መኪናዎች ናቸው።
በመኪና ማምረት ውስጥ የሚሰሩ ስራዎች መኪና ዲዛይነር፣ ኤሌክትሪክስ ስራና ሌሎችም ይገኙበታል። በመኪና ማምረት ውስጥ ጠንካራ ሚና ብዙ ወጣቶች በቴክኖሎጂ እና በመካኒክነት ዘርፍ ይሰራሉ። አንካራ ጠንካራ የንግድ አገልግሎት ከተማ ናት። እንቅስቃሴ በተለይ በኢንዱስትሪ እና ቴክኖሎጂ ዘርፍ በጣም ይታወቃሉ። ከዛም ባሻገር ትላልቅ የሚባሉ የገበያ ቦታዎች አላት። ልብስ፣ ቴክኖሎጂ፣ ምግብና ብዙ ዕቃዎች ይሸጣሉ። በአንካራ ትልልቅ የሚባሉ ሆቴሎች አሏት። ዘመናዊነትና ምቹ የሚባሉ ክፍሎች ያላቸው ስፓን፣ መዋኛ ገንዳ እና የኮንፈረንስ አዳራሽ፣ ትልልቅ የስብሰባ ማዕከል፣ የንግድ ጉዞ ተጓዦች በብዛት የሚጠቀሙበት የሚመርጧቸው በአንካራ መሃል የሚገኝ ዘመናዊ፣ ቅንጡ፣ ጥራት ያለው አገልግሎት የሚሰጡ ናቸው። መካከለኛ ደረጃ ያላቸው አሉ። ለምሳሌ በተመጣጣኝ ዋጋ ለንግድና ለቱሪስት ተስማሚ የሚሆኑ ቦታዎችም አሉ። በአንካራ አሮጌ ከተማ ባህላዊ እና ታሪካዊ ቤቶች ውስጥ የተሰሩ ቡቲኮች፣ ሆቴሎች አሉ። እነዚህ ለባህል ፍቅር ያላቸው ቱሪስቶች ስለሚመቻቸው በአንካራ ውስጥ ከፍተኛ እስከ መካከለኛ ለቱሪዝም ተመጣጣኝ ዋጋ ድረስ አማራጭ አለው። በአንካራ ውስጥ በብዛት የሚጠቀሙት የምግብ አይነት የበግ ስጋ ወይም የዶሮ ስጋ በእንጀራ፣ ያው የነሱ ሀገር እንጀራ ማለት ነው። በብዛት የሚመገቡት ፈጣን ምግብን ነው። ሳንዱች መልክ ያለው ምርጥ ምግባቸው የስጋ፣ የዶሮ፣ የሩዝ ከነሱ የሚሰሩ የነሱ ምርጥ ስጋ፣ ምርጥ ሾርባ በጣም የተለመደ ነው። ከቀይ ምስር ወይም ከበግና ከዶሮ ስጋ የሚሰራ ሾርባቸው በቀዝቃዛ ወቅት በብዛት ይጠቀማሉ። ቡናና ሻይ ግን የማይቀር ነው። አንካራን ከነገርኳችሁ በላይ ዘመናዊና በጣም ውብ የማትጠገብ ማራኪ በተፈጥሮ የታደለች ከተማ ናት። እናንተ እንዴት አያችኋት? መልሳችሁን በኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ እንዳይረሳ።